ሰላም ሰላም ውድ የግሎባል ፉትቦል ኢትዮጵያ ቤተሰቦች እንዴት ቆያችሁልን? ከቀናት መጠፋፋት በኋላ እነሆ በድጋሚ ተገናኝተናል። ውድ ቤተሰቦች በዛሬው ዕለት የወጡ የተለያዩ ክለቦች ሲመለከቱ አሁናዊ አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ቤተሰቦቻችን ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ ማድረግ አይረሳ። አሁን ወደ መረጃዎች አለፍን። አብራችሁን ቆዩ። ሁለቱ የፕሪሚየር ሊግ ክለቦች አርሰናልና ማንቸስተር ዩናይትድ የ20 ዓመቱን የሻካታር አጥቂ ካዋ ኤልያስን ለመመልከት በተደጋጋሚ ስካውቶችን እየላኩም ነው ተብሏል። ተጫዋቹ ከቀናት በፊት ሃትሪክ ከሰራ በኋላ ሁለቱም ክለቦች ጥሩ ግምገማ ይዘው ወደ እንግሊዝ ተመልሰዋልም ተብሏል። ኤሲ ሚላንና ፖርቶም ተጫዋቹን አሁን ላይ ለማስፈር ይፈልጋሉ የተባለ ሲሆን ሻካታር የተጫዋቹን መሸጫ ዋጋ እስከ 30 ሚሊዮን ፓውንድ ከፍ አድርጎታል ሲል ዘሰን ፉትቦል ዘግቦታል። ቼልሲና ባየር ሙኒክ የኖቲንግሃም ፎረስቱን አማካይ ሞርጋን ጊብስ ዋይትን ለማስፈረም ፉክክሩን ተቀላቅሏል ተባለ። ተጫዋቹ ኤጀንቱን በመቀየሩ ሁለቱም ክለቦች አሁን ላይ ተጫዋቹን ለማስፈረም ተበረታቷልም ተብሏል። ቼልሲን በተለይ ተጫዋቹ ለትልቅ ፍላጎት ላይ የተባለ ሲሆን ፎረስት የማይቀበሉት ትልቅ ጥያቄ ካልቀረበ በስተቀር ተጫዋቹን በዚህ ክረምት የመሸጥ ምንም ፍላጎት የላቸውም ሲል ዴይሊ ሜል ስፖርት ዘግቦታል። ጁቬንቱሶች ዩናይትድ በውሰት ውል ለመስጠት ከተስማማ በኋላ ጆሹዋ ዚርክዚን ለማስፈረም ንግግሩን ገፍተውበታል ተባለ። ዚርክዚ አረንጓዴ መብራት የተሰጠ ሲሆን ጁቬንቱስ በውሰት ውል መዋቅር ላይ እየሰራም ነው ተብሏል። ውሉ ከተሳካ ጆናታን ዴቪድ በዚህ ክረምት ከጁቬንቱስ ይለቃል ተብሎ ይጠበቃል ሲል ላጋዜታ ዴሎ ስፖርት ዘግቦታል። አርሰናሎች የኤቨርተኑን አጥቂ ኤልማን ዳይን ለማስፈረም ጥያቄ ለማቅረብ ዝግጁ ናቸው ተባለ። መድፈኞቹ የሴኔጋል ብሔራዊ ተጫዋች የሚያደቁ ሲሆን ተጫዋቹ የኤቨርተን ውል ማራዘሚያ ውድቅ ካደረገ በኋላ በአል ሂላል ባለፉት ሳምንታት እጅጉን ሲፈለግም ነበር ተብሏል። አሁን ላይ አርሰናል ተጫዋቹን ለማስፈረም ዝግጁ ሲሆን ዋጋውም እስከ 75 ሚሊዮን ፓውንድ ይተመናል ሲል ቤን ጃኮብስ ዘግቦታል። ማንቸስተር ሲቲ የቼልሲውን አማካይ ኤንዞ ፈርናንዴዝን ለማስፈረም የነበረውን ፍላጎት እንደገና አንሰራርተዋል ተባለ። ሮዲ ወደ ባርሴሎና ለመቀላቀል በመቃረቡ ምክንያት ሲቲዎች አሁን ላይ ኤንዞ ፈርናንዴዝን ለማስፈረም ትልቅ ፍላጎት አላቸው ተባለ። ቼልሲዎች የዝውውር መስኮቱ ከመዘጋቱ በፊት ማሎ ጉስቶን ለመሸጥ ፈቃደኛ የተባለ ሲሆን ማርኮ ፓሌስትራን ካስፈረው በኋላ የሚቀርቡ ጥያቄዎችን ለመመልከት ዝግጁ ሲሆኑ ማንቸስተር ሲቲ ሁኔታውን እየተከታተል ይገኛልም ተብሏል። ቼልሲ እስከ 75 ሚሊዮን ፓውንድ የሚፈልግ ቢሆንም ጥያቄ አቅራቢ ክለቦች ግን ዋጋው እጅግ ውድ ነው ብሎ ያምናሉ ሲል አርኤምሲ ስፖርት ዘግቦታል። ሊቨርፑል የፒኤስጂዎቹን ብራድሌ ባርኮላና ኢብራሂም ባይን ለማስፈረም በንግግር ላይ ናቸው ተባለ። ሁለቱም ክለቡ መቀላቀል ይፈልጋሉ። ፒኤስጂ ለባርኮላ 170 ሚሊዮን ዩሮ ለባይ ደግሞ 50 ሚሊዮን ዩሮ ዋጋ አሁን ላይ ተምኗል ሲል ፋብሪዚዮ ሮማኖ ዘግቦታል። ኒውካስትሎች ለቦሩሲያ ዶርትመንዱ አማካይ ፌሊክስ ኔሚቻ ጥያቄ ለማቅረብ ዝግጁ ናቸው ተባለ። ከተጫዋቹ ወኪሎች ጋር የመጀመሪያ ደረጃ ነገሮች ተደርገዋል ተብሏል። ዶርትመንድ ከ85 እስከ 100 ሚሊዮን ፓውንድ ካላገኘም በቀር በተጫዋቹ ዝውውር ጉዳይ ለመደራደር ፈቃደኛ አይደለም ሲል ፓትሪክ ቤርገር ዘግቦታል። ናፖሊዎች 28 ዓመቱን የአርሰናል አጥቂ ጋብሪኤል ጄሱስን ለማስፈረም ይፈልጋሉ ተባለ። አርሰናል ግን ከ20 ሚሊዮን ዩሮ በታች የሚቀርብ ጥያቄን አይቀበልም የተባለ ሲሆን አሁን ላይ ጣሊያኑ ክለብ ተጫዋቹን ለማስፈረም የሚፈልገው በውሰት ብቻም ነው ተብለዋል። አርሰናል አትሌቲኮ ማድሪድ ቶተንሃሙ ተከላካይ ክርስቲያን ሮሜሮ ቀዳሚ ቢሆንም እሱን ለማስፈረም እየሞከረ ነው ተባለ። ነገር ግን አርሰናል ከቶተንሃም ጋር ባለው የታሪክ ባላንጣነት ምክንያት ትልቅ እንቅፋት ይገጥመዋልም ተብሏል። አትሌቲኮች እስከ 40 ሚሊዮን ዩሮ ለመክፈል አሁን ላይ ዝግጁ ናቸው ሲል አልፍሬዶ ፔዱላ ዘግቦታል። ሙንዶ ዲፖርቲቮ ባወጣው አዲስ ዘገባ መሰረት ሪያል ማድሪድ የሮድሪን ዝውውር እንደተጠናቀቀ ቆጥሮ የተጫዋቹን ውሳኔ ተቀብሏልም ተብሏል። ሮዲ ከሪያል ማድሪድ የባርሴሎና የጨዋታ ዘይቤና ፕሮጀክት በመምረጡ ወደ ባርሴሎና ውል ለመቀላቀል እጅጉን ተቃርቧልም ተባለ። ማንቸስተር ዩናይትድ የፉልሃሙን የግራ መስመር ተከላካይ አንቶኒ ሮበርትሰን እንደ አማራጭ አድርጎ ይዞታል ተባለ። ኒውካስትል ለሁል የሚቀርበውን የ60 ሚሊዮን ፓውንድ ጥያቄ ውድቅ ካደረገ በኋላ ዩናይትድ አሁን ላይ ፊቱን ወደ ሌሎች የግራ መስመር ተከላካዮች ያዞራልም ተብለዋል። ከአውት ኦፍ ሳይድ ዛሬ ጠዋት ይዞት በወጣው አዲስ ዘገባ መሰረት ባለፈው ክረምት ኒውካስል የተቀላቀለው ኒኮል ተማዴ ምናልባትም በዚህ ክረምት ከእንግሊዙ ክለብ ሊለቅ ይችላልም ተባለ። ኒውካስትሎች አሁን ላይ እስከ 65 ሚሊዮን ዩሮ ዋጋ ከተጫዋቹ ዝውውር ይፈልጋሉም ተብሏል። አስቶን ቪላ፣ አትሌቲኮ ማድሪድ፣ ቦሩሲያ ዶርትመንድ ተጫዋቹን ለማስፈረም ከፍተኛ ፍላጎት እያሳዩ ነው ተብለዋል። ሪያል ማድሪዶች ሮድሪን የማያገኙ ከሆነ ማርቲን ዙሜንዲን እንደ ዋና አማራጭ ይዘዋል ተባለ። የቡርኖ ጉማሬሽ መምጣት ተከትሎ የዙሜንዲ ወደፊት ፋንታ
ጥያቄው ስለከተተው ተጫዋቹ ከማድሪድ ጋር ያለው ውጤት በድጋሚ አድሳለም ተብሏል። የእንግሊዝኛው ክለብ ቼልሲም ተጫዋቹን ለማስፈረም አሁን ላይ ትልቅ ፍላጎት አለው ተብሏል። ቶተንሃሞች ጎዲ ጋክፖ ለማስፈረም ፍላጎት ያላቸው ቢሆንም ሊቨርፑል እስካሁን ይፋ ጥያቄ አልደረሰውም ተባለ። ሊቨርፑል ጋክፖን ማቆየት ይፈልጋል፣ ነገርም ከፍ ያለ ዋጋ ከቀረበ ተጫዋቹም በዚህ ክረምት ሊለቁት ይችላሉ ሲል ዴይሊ ሜል ስፖርት ዘግቦታል። ማንቸስተር ዩናይትድ ኢስማኤል ሳርን የተከታተለ ቢሆንም ጥያቄ ከመቅረቡ ፊት የአጥቂ ክፍሉን ተጫዋች መቀነስ አለበት ተባለ። ፊነርባቼም የክሪስታል ፓላሱን የክንፍ ተጫዋች አሁን ለማስፈረም ዝግጁ ነው ሲል ፉት መርካቶ ዘግቦታል። ኖቲንግሃም ፎረስት የማንቸስተር ሲቲውን አማካይ ቲጃኒ ሬንደርስን ከአማካዮቹ ዝርዝር ውስጥ አካቶታል ተባለ። ኒውካስትልም ተጫዋቹን ለማስፈረም አሁን ላይ ትልቅ ፍላጎት አለው ሲል ፋብሪዞ ሮማኖ ዘግቦታል። ፍሎሪያን ፕሌተንበርግ ዛሬ በወጡ አዲስ ዘገባ መሰረት አዩብ ቡአዲ ከማንቸስተር ሲቲ ጋር ሙሉ በሙሉ በቃል ደረጃ ስምምነት ደርሷል። ከሊል ጋር የሚደረገው ንግግር አሁንም ቀጥሏልም ተብሏል። ቦሩሲያ ዶርትመንድ ከጄደን ሳንቾ ወኪሎች ጋር ንግግር ጀመረ ተባለ። የ25 ዓመቶች ከመወሰኑ ፊት አማሮችን እየገመገም ይገኛል ሲል ስካይ ስፖርት ዘግቦታል። ባርሴሎና የሮድሪን ዝውውር በቅርብ ቀናት አጠናቆ ተጫዋቹ በሚቀጥለው ሳምንት በሃንስ ፌሊክስ ስር ልምምድ እንዲጀምር ይፈልጋል ተባለ። በዓለም ዋንጫው ሮድሪ ስለ ባርሴሎና የክለብ ሁኔታና የመልበሻ ክፍል የብሔራዊ ቡድን አባላቱን ሲጠይቅም ነበር ሲል ኮፕ ስፖርት ዘግቦታል። ጄሬሚ ዶኩ እስከ 2031 ድረስ በሲቲ የሚያቆዩን አዲስ ረጅም ጊዜ ውል በመፈረም የወደፊት ፋንታውን ለማንቸስተር ሲቲ ሊያስር ነው ተባለ። ይፋ ማስታወቂያ የሚቀጥለው ሳምንት ይወጣል ተብሎ ይጠበቃል ሲል ሻሞን ሀፌዝ ዘግቦታል። ኤሲ ሚላን ጋልታሳራይ ለራፋኤል ሊያኦ ያቀረበውን የመጀመሪያ የ35 ሚሊዮን ዩሮ ጥያቄ ውድቅ ያደረገ ሲሆን ሚላኖች እስከ 50 ሚሊዮን ዩሮ ይፈልጋሉ ተብሏል። ጋልታሳራይ ከዚህ ቀደም የፌነርባቼን ጥያቄ ውድቅ ካደረገው ተጫዋች አሁን ምላሽ ካገኘ በኋላ የተሻሻለ 40 ሚሊዮን ዩሮ ጥያቄ ይዞ ይመለሳል ተብሎ ይጠበቃል። ክሪስታል ፓላስ አክሴል ዲሳሲን ከቼልሲ በቋሚነት ለማስፈረም ንግግሩን ገፍቶበታል። ፓላስ እስከ 15 ሚሊዮን ፓውንድ ያቀረበ ሲሆን ቼልሲ ከ25 እስከ 30 ሚሊዮን ፓውንድ ይፈልጋልም ተባለ። ዲሳሲ ወደ ክለቡ ለማምራት ፍላጎት ያለመሆኑም የግል ውሎች ችግር አይሆንም ሲል ፋብሪዚዮ ሮማኖ ዘግቦታል። ጋላታ ሳራይ የአርሰናል የክንፍ ተጫዋች ጋብሪኤል ማርቲኔሊን ወደ ዝውውር እጩ ዝርዝር ውስጥ አካቶታል ተባለ። ማንቸስተር ዩናይትድ ቀጣይ የሚያጠናክረው ቦታ የግራ መስመር ቦታ ሊሆን ይችላል ሲል ፋብሪዚዮ ሮማኖ ተናገረ። ማንቸስተር ዩናይትድና ኤቨርተን ሊያም ዴላፕን በአጥቂነት አማራጭ እየተመለከቱ ይገኛሉ ሲል ቤን ጃኮብስ ዘግቦታል። የአንዲዮ ማንዴ ነገ ከሪያል ማድሪድ ጋር ልምድ ይጀምራል ተባለ። እንደ ዲያሮ አዘገባ ከሆነ ቅዳሜ በሚደረገው ወዳጅነት ጨዋታ በስኳድ ውስጥ ይካተታል ተባለ። ቼልሲ ፔፕ ቻቫሪያን ከራዮ ቫይካኖ በአዲስ የግራ መስመር ተከላካይነት ለማስፈረም ስምምነት ደርሷል። የ8 ተከላካይ በ19 ሚሊዮን ዩሮ ክፍያንም እስከ 2 ሚሊዮን ዩሮ ተጨማሪ ክፍያዎች ያካተተ የረጅም ጊዜ ውል የሚፈርም ሲሆን ክለቦቹ ሰነዶችን ዛሬ ማታ ይቀያየራሉና ይፈራረማሉ ተብለዋል። የስፔኑ ክለብ ሪያል ማድሪድ በዚህ ዝውውር መስኮት እስካሁን ከተጫዋች ሽያጭ እስከ 189 ሚሊዮን ዩሮ አግኝቷል ተባለ። እንደ ስፔኑ ዲያሮ አዘገባ ከሆነ ይህ በክለቡ ታሪክ ከተጫዋቾች ሽያጭ ከፍተኛ ገቢ የተገኘበት የክረምት የዝውውር መስኮት ይሆናልም ተብሏል። ውድ ቤተሰቦች ለዛሬ በረ ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ